موت የማይሻረው እውነት አላህ Subhanahu Wa Ta'ala በተከበረው ቁርአኑ ኩሉ ነፍሲን ዛኢቀቱል መውት ይላል። ነፍስ ሁሉ ሞትን ቀማሽ ናት። ሞትን ማንም አያመልጠውም። ኃያላን አያመልጡትም፣ ባለጸጎች አያመልጡትም፣ ወጣቶች ሽማግሌዎች አያመልጡትም። ሞት ሲመጣ አያማክርም፣ አላህ ሲፈቅድለት ይመጣል። ረሱላችን ሰለላሁ ዐለይሂ ወሰለም አክሲሩ ዚክረ ሃዲሚል ለዛት ይላሉ። የደስታ አጥፊ የሆነውን ሞትን ብዙ ጊዜ አስታውሱ። ምክንያቱም ሞትን ስናስታውስ መታበያችን ይቀንሳል፣ ኃጢአታችን ከባድ እንደሆነ ይሰማናል። እናም ልባችን ወደ አላህ Subhanahu Wa Ta'ala ይመለሳል። ህይወት ግልጽ ትሆናለች፣ አጭር ተሰባሪና ውድ መሆኗ ይገባናል። ሞት መጀመሪያ እንጂ መጨረሻ አለመሆኑን እንረዳለን። ወደዚያ ወደምንዘጋጅለት ዘላለማዊ ህይወት የሚወስደን በር መሆኑ ፍንትው ብሎ ይታየናል። ለአላህ ከኖርን ከእሱ ጋር እንደገና መገናኛችን ነው። አላህ በተከበረው ቁርአኑ እንደሚለው ወኢለይሂ ቱርጃዑን፣ ወደ እርሱም ትመለሳላችሁ። ስለዚህ በዓላማ እንኑር፣ በኢኽላስ እንተውበት፣ ዝግጁ እንሁን። ምክንያቱም እያንዳንዱ የልብ ምታችን ከአላህ ጋር ወደምንገናኝበት ጊዜ ያቀርበናልና። ወቢላሂ ተውፊቅ። አላህ ይርዳን። እንተውበት፣ እንዘጋጅ፣ እንመለስ፣ ራሳችንን እንገምግም። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።